ጋይስ ግን ያ ዋይን አብርሽ ባይት እኮ ለማትገራ ለማኛታ ጀቹ ለማለፍ ጀናን እሱ ላይ ማፍረድ በጣም ከባድ ሆነዋል። ምክንያቱም ልጁ ይሄው ድምዝዝ ፍዝዝ ብሎ ቀርቷል። ምክንያቱም አሁን ትናንትና ወዳ መዝናኛ ቦታ ነው ያመጣችው ወሰደችው። እሷን ይሄንን የሚሉት ነገር ማለት ነው ለመደበቅ ነው። መተት ምናምን የለበትም፣ ጤነኛ ነው፣ ደስተኛ ነው ለማለቱ ለማሳያት ነው። ግን ማለት ነው የሚያውቅ ሰው ያውቃል። እንደዚህ ፊቱ አይቶ ማለት ነው ይሄ አብርሃም ነው። አብርሃም አይደለም። አብርሃም መቼ ነው እናት መቼ ነው እንደዚህ ተከራከራችሁ እንደዚህ ተጣላችሁ ቁጭ ብሎ ልጁን ይዞ እንደዚህ ማለት ነው እንደ አዲስ አጋጭ ቁጭ ላይ አዲስ አጋጭ ስራ ማታቅ ማለት ነው። እንደዚህ ሆኖ ቁጭ ብሎ እንደዚህ እየተከራከርሽ እንደዚህ እየሆንሽ ማለት ነው። አብርሃም ይሄ ነው ግን አንቺ ያረግሽው ውስጥሽ ያውቃል። ለዚህ ነው እኮ አምነሽ ተቀብለሽ ደስተኛ ይሆንሽበት ማለት ነው ሩታ። እና ግን ሩታ እስከ መቼ ነው አስመሳይ ኑሮ እየኖርሽ ነው ያለሽው? መቼ እንደ ሴት ወደ ራስሽ ተመልሰሽ የተረጋ ያለሽ ኑሮ ማትኖሪው? ለምንድን ነው አንዴ ከህይወቴ ውጣ ትላለሽ፣ አንዴ ደግሞ ባሌ ነው ትላለሽ? ለምንድን ነው ጋይስ? ለአንቺም ጥሩ አይደለም እኮ። ለዚህ ነው ደስተኛ አትሆኝም መቼም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጋይስ ጀረጀር ተዋሸ ማርከፉኔ እስኒን ጀዳ ጀቾዳ ጋይስ ማል እስኒን ጀቾ በርባደ ቤታ ኢጆለን ዱበርቲ ጀቾ ኢጆለን ዱበርቲ dhiira wajjin jireenya yoo uumachuu ka barbaadan taate dhiira bultii isin dura ijaarate wajjin jireenya uumatu yoo ka barbaadan taate jechuudha. Jaalala keessa yoo wajjin kaseentan taate anatu waan xiqqashuu isii shuk isinitti jedha asqa. Xayyib maali dhabeetanii inni illee jechuudha gaayis intala dubartii namni tokko haa fuudhee si dura fuudhame namni kun akka fuudhuu isaa ni beeta. Fuudhuu isaa beetee wajjin jireenya keessa seentame hojiin kan kee maal ta'uu qaba gisee kana inni fuudhuuf amansiisuu qabda. Si dura fuudhee jireenya sanii keessatti addaan bahuu isaa sirriitti addaan baafachuu qabda. ከዛ ሁንዳ አዳም ባፈቴትን ዮጌሲት ሞ ማል ጎዱ ቀብደ ቤታ ኡፍጠመዱ ቀብድ ኢሳ ኦሶ ሂንታነ ኡፍጠመዱ ቀብደ ማታ ከንከ ጀቾ ጋፈሰን ጃለለ ሲቀቡ ፊ ከበጃ ሲቀቡ ቱት ብለማ መሌ ዋን አትጀት ረለ ሂንጎሩስ ኢትልን እንሳልፈቱ ቦት ሲቱ ሞየት ማለ ሲሞየቱ ቦት ጀቾ ዳሪ ከናፍ ጀቾዳ ኤሰረቄ ኤሰንበ ኤሰገሌ ጀቴ ዳቡ ፊ ታኡ ከውዶ እንታኔ ማታ ከንኬቴት ሂዱ ቀብዳ ጀቹudha. ነፍሴ ተንተ ሂዱ ቀብዳ ወን በእያንዳንዱ ማለት ነው በእያንዳንዱ እርምጃሽ ማለት ነው ራስሽ ላይ ነው መሆን አለበት ከሱ ጋር ሳይሆን ማለት ነው። ምክንያቱም አሁን ሄርሜላን ጀቹudha ሄርሜላ አሁን ከመጀመሪያ እስከ አሁን ድረስ በጥሩ ሁኔታ ነው የመጣቸው። እስቲ ከኋላ መለስ ብላችሁ ስንት ጊዜ እንደጠየቀችው ሄርሜል ሩታ ማለት ነው ከትዳርሽ ውስጥ እኔ አልገባም በህይወትሽ ውስጥ አይገባም እና አንቺ ሰብስበሽ ያዥ ያለች አይፈልግም ፊታኝ ውጣ ከህይወቴ ብላ ነው እሷን ታወጣችሁ። አሁን ደግሞ ብርቅ አርግታ ያንን ተንበርክኮ አግባ ተንበርክኮ ቀለበት አረገ ቆሞ ነው የሚያልቀው። ብርቅ አይደለም። እኔ እናት ስንት ጊዜ ነው የላንቺ ያረገ ከ4 5 በላይ ነው። አንቺ ሙኮ ቀለበት አወልቆ አርጎሽ አወልቆ አርጎሽ ውሸት ነው ካላችሁ ማለት ነው ይሄና አብርሽ ቪዲዮ ከኋላ መለስ ብላችሁ እዩ ለሁሉም ነገር ማለት ነው። ግን እውነት እንነጋገር ከተባለ ማለት ነው እውነት በጣም መራራ ናት እና ሩታ ማለት ነው አለኔ ማንም የለም ሁሉም ነገር ማድረግ ይችላል እንዴ እኛም የፈጠርሽው አንቺ የሚሆኑ አይቀርም። ሁሉም ነገር እኛ እንችላለን። ምን ትችላለሽ? ከመጀመሪያ ጀምሮ ከዱሮ ጀምሮ ማለት እስከ ዛሬ አብረሽ እየለመንሽ ነው ወንድ ስር እየሮጥሽ ማለት ነው። አንዴ ፊታን ትላለች፣ አንዴ አግባት ትላለች፣ አንዴ ባሌ ትላለች፣ አንዴ እንዲህ ትላለች። አሁን መጨረሻሽ ላይ ማለት ነው ሮክሾ በመተት ነው የመጣሽው። እንዲህ ርካሽ አትሆኙ ሴቶች። ሶ ፕሊዝ ጋይስ ሰብስክራይብ እያደረጋችሁኝ ማለት ነው። እስቲ አበርታቱኝ እና እላችኋለሁ። ሄርሜ ምንም አንዳንዴ ይገጥማል። አይዞሽ ወላሂ በጣም ነው የደበረኝ እና በጣም ይደብራል። አብርሽ ጤነኛ አይደለም። ምክንያቱም ማለት ነው እኔ አብርሽ ላይም አይፈርድም። ምክንያቱም አብርሽ ጤነኛ አይደለም ይስታወቅበታል። እስቲ ማለት ነው ትናንትና ወዳ ይዛ መዝናኛ ሄደች። እዛ ስትሄድ አንዴ ፈገግ ሳይል ልጁ ይዞ ልጁም እንደውም መያዝ አቃተው እና በጣም ችግር ሁኔታ ውስጥ ነው ያለው።
ሄርሜ አይዞሽ ልሻለው እንደ አንድ ሴት ወላሂ እኔም በጣም ነው የከፋኝና ማለት ነው። በጣም ይደብራል። የሚደብር ነገር ነው ያደረገችው ሩታ። ስራሽ ታገኛለሽ። ሲጀምሩ ደግሞ ሩታ ስራም ይሄን ነው። በቃ ማልቀስ፣ መለመን፣ ከስር ከስር መሮጥ። በቃ ደግሞ ዝም ብላ በቃ እንችላለን ሁሉ ነገር እንጂ ምን ትችላለሽ? እኔ እናት ምንድን ነው የምትችይው? እስቲ የምትችይው ነገር ንገረኝ። እኔ እኮ የአንቺ ይችላለሁ ምንም አያቀትኝም እንዲ አንቺ ፈጣሪም እንድትሆኝ እንጃ። ብስሚላ ሁሉም ነገር እንችላለን፣ ሁሉም ነገር እናውቃለን አለ። እኔ ማንም የለም እያልሽ ነው። በጣም እያበዛሽ ነው። እንደ ደግሞ በዝቶብሽ እየደበረ ነው ወላሂ በዝቶብሽ እና ዝም ብላ በቃ ሽንት ብር እንዳልሽ እኮ ሩታ ማለት ነው። ሁሉም ነገር እንችላለን ኢፋ፣ ሁሉም ነገር እንችላለን። ሁለት በአንድ ያደረገች ማለት ነው። በመተት ሁለት በአንድ እስተፍሩላህ ላዚም እና ሄርሜላ ምንም ጥፋትም የለበትም። ሩታ ደግሞ እጅሽ ታገኛለሽ። ሴት ሆኚ ሴት ላይ ለምንድን ነው የሰው ደስታ ማስደስትሽ? በጣም ነው የምታስጠየው ወላሂ። አንዴ ይሄ ልጅ ህይወቱ ምስቅልቅሉን አወጥተሻል። ወይኔ በጣም ነው መዘዝና አብርሽ ማለት ነው። እና ደግሞ ሄርሜላ ወላሂ በጣም አዘዝነችን ግን ማለት ነው። እቺ ቀርብ ታዩታላችሁ አብርሽ ማለት ነው። አሁን ይሄ ማስተፋቀር የሚባሉም ከሰራችለት ጉጇ ነው። ይሄ ትንሽ ነው የሚያስቆየው እያልተባሉ ነው። እና እንዳሉ ከሆነ ይሄ ማስተፋቀር ከሁለት ወር 20 ቀን በኋላ አይሰራም እያሉ ነው። እና እንደዚህ ደምዝዞ ያስቀራ ሩት እነሱ እየተናገሩ ነው። አሁን አብርሽ ላይ መፍረድ በጣም ከባድ ነው። እና የራሳችን ብንጠብቅ በጣም ጥሩ ነው። ወላሂ ዘንድሮ ፍቅር በጣም ከባድ ነው። እና ሄርሚ አሁን ይሄው መጨረሻ ተከትሟል መሰለኝ። እና በዚህ አይደለም በቀለበት አይደለም እኮ ቀለበት እኮ ዝም ብለው ነው እንጂ ቀለበት እኮ የውስጡ ነው እንጂ እነሱ ያሉት ፍቅር ነው እንጂ ቆርቆሮ ከእጇ ላይ ስላወጣ ብቻ እሷ ቀለበት አወጣ አይባልም። እቺ ሴትዮ ስለተናደደች ስለተቃጠለች ነው እርር ድብን ያለች እኮ። የሚገርማችሁ ነገር ደግሞ ማለት